የቡጫ ጥያቄያችን ህገ መንግስታዊ ነው። ጥያቄያችን የማካለል ነው። ጥያቄያችን የድንበር ነው። ታሪካዊ ድንበር ለኛ ለሀዲያና ለጉራጌ ዶጎሶ ወንዝ ነው። የክልሉ መንግስት ከአድሏዊነት እጁን ያንሳ። ተማሪዎች ትምህርት እንዲማሩ ነጋዴዎች እንዲነግዱ እንዳሾ ጣሶ ምንም ኩሽታ በሌለበት የታወጀው ኮማንድ ፖስት ይነሳ። ኮማንድ ፖስት ይነሳ። ተማሪዎች እንዲማሩ አዋጁ ይነሳ። ነጋዴዎች እንዲነግዱ አዋጁ ይነሳ። ቆሴ ያለው የፖለቲካ ጥያቄ እንጂ የጸጥታ ችግር አይደለም። ጥያቄያችን የስምንት ሰው ሳይሆን ህዝባዊ ነው። እንዳሾ አሶ የስልጣን ፍትሃዊነት በክልሉ ያስፍን። በማዕከላዊ ኢትዮጵያ ክልል የስልጣን ፍትሃዊነት ይኑር። ጥያቄያችን ሳይመለስ እኛ የቆሴ የደያስ የባረዋ የቡጫ ህዝቦች በአንድነት እጅ ለእጅ ተያይዘን ወደ ቤት አንገባም። ጥያቄያችንን በሰላማዊ መንገድ እናስመልሳለን። አሁን በክልሉ ታስረናል። እጃችሁ እንደዚህ አሉ። ታስረናል። እንዳሾ ታስረናል። በሽመልስ ታስረናል። ኮማንድ ፖስቱ ታስረናል። ይሄን የማዕከላዊ ኢትዮጵያ ክልል መንግስት አይቶ አስቸኳይ ጥያቄያችንን ይመልስ። ካልሆነ ብልጽግና በሀዲያ ዞን አደጋ ላይ ነው። Good.